ሰላም ሰላም የዩቲዩብ ተከታታዮች፣ ዛሬም በአዲስ ቪዲዮ ተመልሰናል። ስማችን ልዩ ቴች ነው። ልዩ አስተማሪ ነገሮችን ለፍተን ደክመን ስለምንለቅላችሁ ቻናላችንን ሰብስክራይብ ማድረግ እንዳረሱ። ዛሬም በአዲስ ቪዲዮ ተመልሰናል። የዛሬ ቪዲዮችን የሚሆነው ደግሞ እንዴት ነው። ቪዲዮችንን ከሚያሳዩ ነገሮች መካከል በጣም ቆንጆ ተምኔል ነው። ተምኔል እንዴት ነው በጽሁፍም ሆኖ ካለ ጽሁፍ ምስል ገላጭ በማድረግ የምንለው ማለት ነው። እንዴት ነው ምን ሰራው የሚለውን ዛሬ እናያለን። የዛሬ ቪዲዮችን የሚሆነው እሱ ነው። በዚህ ጋር በምታዩት መልኩ ጄሚኒ የሚል አፕ ያስፈልጋችኋል። የኤአይ ጀነሬትድ አፕ ነው። ፎቶና ቴክስቶችን በሙሉ ወደ ኤአይ ጀነሬት ያደርጋል ማለት ነው። እሱ አፕ በመጠቀም ቆንጆ ተምኔል መስራት ትችላላችሁ። እኔ ሌላ ምንም አፕ ስለማልጠቀም ነው። ባለፈው ያሳየኋችሁ አፕም ብዙ እየሰራልኝ ስላልሆነ ማለት ነው። ወደ አፑን ገባና እናያለን። አስክ ጄሚኒ ካልነው በኋላ ከዛም በኋላ በዚህ ጋር ገብተን how I can make ተምኔል እንለዋለን ማለት ነው። how I can make ተምኔል ካልነው በኋላ እሺ እንድናደርግለታለን። ሚስቲንግ እያደረገ ነው። ዝም ብሎ ስለ እንትን ያደርግልናል ማለት ነው። ስለዚህ ከዛም በኋላ ካን አይ ሲ ኤግዛምፕል እንጽፍለታለን ማለት ነው። ኤግዛምፕል ኢሜጅ ብንለው ጥሩ ነው። ቆንጆ ያመጣልናል። ከዛም በኋላ ካን አይ ሲ ስፔስ እናደርጋለን። ኦን ኤአይ ፒፕል ፎቶ ፎከስ ኦን ኮምፒውተር ብለን እንጽፍለታለን። ኮምፒውተር ከበኋላ እንትን እንልለታለን ማለት ነው። ጀስት ሴኮንድ እያለ ነው። Here is an image of one AI generated. Can you make thumbnail? On this photo በኋላ ሲመለከት የሚሰራባት ራስ እንሰጠውና ሃኪንግ እንለዋለን ማለት ነው። ሃኪንግ እንጽፍለታለን ማለት ነው። ጀስት ሴኮንድ እያለ ነው ማለት ትንሽ እንጠብቀዋለን ማለት ነው። Here is a thumbnail based off the image of a person focused on computer with hacking as a prominent text for eye-catching. ይህ እንግዲህ በምታዩት መልኩ ሃኪንግ የሚል ቆንጆ ተምኔል ሰርቶልናል ማለት ነው። እንደዚህ አይነት ቆንጆ ተምኔሎችን እየሰራችሁ መጠቀም ትችላላችሁ። የዛሬ ቪዲዮችን ይህን ይመስል ነበረ። አብራችሁን ስለቆያችሁ እናመሰግናለን። ቻው